ከጓደኛዬ ጋር ነው እንዲሁ እያወራን ነበርና የኢትዮጵያን ሕዝብ እኮ እንደ ሮቦት እንደገና ፎርማት አድርጎ እንደሚሞሪ ፎርማት አድርጎ እንደ ሮቦት እንደገና መመረጥ ካልቻለ በጣም ዘረኛ ሆነን አስቸግረናል። ራሽናል ልንሆን አልቻልንም አለኝና ጓደኛዬ ማለት እሱ ያስበው ኤአይ ራሽናል እንደሆነ ነው ኦልዌይስ ያስበው ማለት ነው። ኤአይ ሲስተም ማለት ነው። እናንተም እንደዛ ነው የምታስቡት? በዚህ ቪዲዮ እምላችኋለሁ። ኤአይ ሲስተም ራሽናል ነው ወይም ሁሌም ትክክል ነው ወይም ሁሌም ራይት ነገር ይሰራል ለማለት ትንሽ ያስቸግራል። የተወሰኑ ለዚህ ኤግዛምፕል የሚሆኑ ነገሮችን ልንገራችሁ። በ2018 ዓመተ ምህረት ነውና ኤምአይቲ ላይ አንድ ፋሻል ኮግኒሽን ሲስተም ተሰርቶ ነበርና እዛ ሲስተም ላይ ፌስ ነው ዲቴክት የሚያደርገው። ነገር ግን ከዛ ውስጥ ለነጮች ወንዶችን 1% ኤረር ሬት ሲያሳይ ብላክ ውመንስ ላይ ግን 34% ኤረር ሬት አሳይቷል ማለት ነው ይሄ ሲስተም። በተመሳሳይ አማዞን ካምፓኒ ቫካንሲ ሃየር የሚያደርግበት ፕላትፎርም አለው። እሱ ደግሞ ብዙ ጊዜ ከሴቶች ወንዶችን እየመረጠ ሴቶችን አጌንስት ሴቶች ላይ ዲስክሪሚኔሽን ሲሰራ ነበረ ማለት ነው። ሌላው ከዚህ ጋር በተያያዘ ሌላ አንድ ሮበርት ዊሊያም የሚባል የዴትሮይት ከተማ ነዋሪ ነውና በ2020 ነው ፋሻል ሪኮግኒሽን ሲስተም ተጠቅሞ ይሄ ጥቁር ሰው ነው ግን ሮንግሊ አሬስት ተደርጓል። ወንጀል እንደሰራ ተደርጎ ማለት ነው። ሶ ሮንግሊ ማች አድርጎ ማለት ነው ይሄ ፋሻል ሪኮግኒሽን ሲስተሙ። ሶ ፎልስ ማቹ በኋላ ተጣርቶ ግን እሱ እንደገና መመለስ ችሏል ከታሰረበት ሪሊዝ ተደርጓል። ነገር ግን በዚህ ልክ ኤአይ ሲስተም ቢያዝ አለባቸው። ሁለተኛ ደግሞ ዲስክሪሚኔሽን ይሰራሉ። ሌላ ደግሞ ራሺዝም አክትም ይፈጽማሉ ማለት ነው። ከዚህ በተጨማሪ ሁላችን የምናውቀው ጉግል ኢሜጅ ሰርች ላይ 2015 ላይ የተፈጠረ ኢንሲደንት ምንድነው? ጉግል ፎቶ was found to label the image of black people as gorilla look ጥቁር ሰዎችን እንደ ጎሪላ ሌብል ያደረገበት ሁኔታ አለ። ጉግል ፎቶ አውቶማቲካሊ ሌብል ያደርጋልና ያኔ እንደ ጎሪላ አድርጎ ሌብል አድርጓል። ሶ ይሄ ነገሮች አሉ። መጨረሻ ላይ አፖሎጃይዝ መጠየቅ ችሏል። ነገር ግን ይሄ የሆነው ለምን ነው? why it happens? እንዴት ይሄ ሊሆን ቻለ? ካል እንግዲህ ኤአይ ለርንስ ፍሮም the data ነው። እንግዲህ ዳታ ነው ለኤአይ ሞተሩ ዘይቱ ኤአይ ነው። በሱ ነው የሚሰራው ማለት ነው። ሶ ዳታው ቢያዝ ካለበት ኤአይ ቢካምስ ኦልሶ ቢያዝ። ሶ ቅድም እንደጠቀስኩላችሁ ኤግዛምፕሉ እንግዲህ ፋሻል ሪኮግኒሽን ስትራግል ቱ ዳርክ ስኪንድ ፌስ ኤምአይቲ ላይ የነገርኳችሁ ማለት ነው። ዳርክ ስኪንን ለማወቅ ስትራግል አደረገ። ለምን አደረገ? እዛ ኤምአይቲ ላብ ውስጥ ኤአይውን ትሬን ሲያደርጉ የጥቁሮቹ ቀለም የጥቁሮቹ ብዛት ትንሽ ነበረ ማለት ነው። ሶ የዚህ ኤአይ ቢያዝ የመፈጠር አንዱ ኮዙ ምንድነው? ዳታ ቢያዝ። ዳታው ትሬንድ ኦን አንባላንስ ዳታ ሴት ባላንስ ያልሆነ የጥቁሮችንና የነጮችን የሴቶችንና የወንዶችን የሆነ ግሩፕ ኦፍ ፒፕል እና አናዘር ግሩፕ ኦፍ ፒፕል ባላንስ ያልሆነ እዛ ዳታ ላይ እንግዲህ ትሬን ሲያደርግ ማሽኑ ባላንስ የሆነ ዳታ ሴት አላገኝ ሲል አልጎሪዝሙ ብዙ ዳታ ወዳለበት ቢያዝ ያደርጋል ማለት ነው። ብዙ ዳታ ወደ ገባበት ቢያዝ ያደርጋል ማለት ነው። ሶ ትንሽ ዳታ ሪፕሬዘንት የተደረገባቸው ግሩፖች ወይም ሰዎች ወይም ግሩፕ ኦፍ ፒፕል ወይም ሴቶች ኦር ወደ ወንዶች እንደዛ አይነት ዲስክሪሚኔሽን ወይም ራሺዝም አክት እንዲፈጽም ያደርገዋል ማለት ነው። ሌላው እንግዲህ የሂውማን ቢያዝ ነው፣ የሰው ቢያዝ ነው። ኤአይ ባይሰል ሰው ነው የሚያሰራው፣ ሰው ነው ዲቨሎፕ የሚያደርገው፣ ሰው ነው ዳታ የሚሰጠው። ስለዚህ የሰው ቢያዝ ካለ ሶ ኤአይ ሪፍሌክትስ ሂስቶሪካል ዲስክሪሚኔሽን ኢን ዘ ትሬኒንግ ዳታ። ሶ ከዚህ በፊት የነበረ ዲስክሪሚኔሽን ካለ ከዚህ በፊት ለምሳሌ በዓለም ታሪክ ብዙ ጊዜ እንደሚታወቀው የጥቁር የበታችነት የነጮች የበላይነት አለ። ይሄ በኤአይም ቀጥሏል ማለት ነው። በኤአይ ሶ መቀጠል አለበት ወይ የለበትም? ሶ how to fix this AI bias የሚለውን ነገር ለማየት ያክል እዚህ ጋር ኢቲካል ስታንዳርዶች መቀመጥ አለባቸው። ኢቲካል ኤአይ ዲቨሎፕመንት ፌር ኤአይ ሞዴል ዲቨሎፕ መደረግ አለበት ነው። ይሄ ወደፊት በሩል ጋይድላይን የተለያዩ ሰሚቶች ተካሂደው አጠቃላይ የአርቲፊሻል ኢንተለጀንስ በምን አይነት መንገድ ዲቨሎፕ መደረግ አለበት ኢቲክሱን የሰው ልጅ ሬስ ፍትሃዊ የማድረግ ነገር እንዲሰራ ነው የሚፈልገው። ሌላው ደግሞ ኤአይ ማሽኑ
ቢያዙን ይሄንን የሰራውን ቢያዝ አይዴንቲፋይ እንድናደርገው ምን መሆን አለበት? ኤክስፕሌኔብል መሆን አለበት። ኤክስፕሌኔብል ኤአይ ዲቨሎፕ መደረግ አለበት። እንዴት ነው? ለምን ነው ይሄንን ወደዚህ አይዴንቲፋይ ያደረከው? ለምሳሌ ጥቁሩን ሰው ወደ ጉሬላ እንዴት በምንድን ነው ሌብል ያደረከው የሚለውን ነገር ኤክስፕሌን ማድረግ አለበት። ብዙ ጊዜ ኤአይ ሞዴሎች ብላክ ቦክስ ኔቸር አላቸው። ብላክ ቦክስ ኢን ኤሴንስ እንዴት ዲሳይድ እንዳደረጉ ባክግራውንድ ላይ የሰሩትን ነገር ለኛ ግልጽ አይደለም። እሱ ግልጽ ሲሆን ግን ቢያዙን እንረዳለን ማለት ነው። ሌላው እንዳልኳችሁ ቅድም የኤአይ ሬጉሌሽን ለሰው ልጅ በተለየ ሰው ልጅ ላይ የሚፈጥረውን ነገር በማሰብ ሬጉሌሽንና ሩሎች ስታንዳርዶች ያስፈልጋሉ። እነዚህ ሁኔታዎች ከተስተካከሉ ኤአይ ፌርም ትሩሊ ፌር ሊሆን ይችላል ብለን እንገምታለን። ነገር ግን ያው 100% ፐርፌክሽን የለም እዚህ ዓለም ላይ። እነዚህ ነገሮች ኢምፕሩቭ በሆኑ ቁጥር ቢያዝነሱ እየቀነሰ ይመጣል ማለት ነው። ነገር ግን እንዳጠቃላይ ግን 100% ኤአይ ማሽን ራሽናል ነው ብሎ ለማለት ይከብዳል ማለት ነው። ስላዳመጣችሁ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ስላዳመጣችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። መልካም ጊዜ። ቴንክ ዩ